السلام عليكم ورحمة الله وبركاته. أشمار كفوني كم جرت كبجنتوني جالتمتوني وردفتوني جميلة جمّا بيجنا كان رفتم فيديو علاتي ورنا ديسي كرسان كان رفتم سبسكرايب قلتوني دقيقة أكمل درام برامي وانت تذكرت قراتي ولي مرينا وانا نفسكوتي بيك جريا ديسيني في شيري كودا أكسمس وانت تذكرت كنا ما تكتب قراتي وانا جبس بيتين تبراسي مويا لكي سنف ستو نمني سنس ويدي كورا فايدة متوني سني مالا كنافو بلينجي فيديو نراكوني مو فيديو جعفر عبد الله يوني نم بيكو تانغرو شام بيكا جعفر عبد الله جتشوني جولي آبا ساعتي ورن بيكني وجراتني جولي جماني بيكتو جعفر عبد الله باكي ألازيتي قدوتي آبا ساعدا جافي يوني بيكو تيادي وبوليسا باكي خليفانا بيكا عبد الله باكي سامنامن إنه يوني وبوليسي كيف وادي سيمبي كاديك أنا بيك جتنا سيني وانا برافا جيني هنا صفنو زاري سلا جعفر عبد الله نمالا جافي أنت ست تمام إندزي علىكسي استغفر سالي اللي يموت كنو يالك ستجول نبرة من دي إنيا ميكو كنا أنتيغاس نجول نبرة قباك إني بوليتيكينيا يدلهم سلا بوليتيكا ما يقبانيم ምክንያቱም እኔ የሰው ሀገር ሆኜ የራሴን እንቅልፍ እየተኛው የበላው የጠጣ ኢትዮጵያን ህዝብ መጨበርበር አልፈልግም። ኦሮሞን ህዝብም እንዲገደሉና እንዲቸገሩ ስለማልፈልግ ስለዛ ነው ፖለቲካ ውስጥ የማይገባው ማለት ነው። እና ዛሬ እኔ አንድ ነገር ላስታውስክ። አንተ ኡስታዝ አቡ ሙአዝ ጋር ስታወራ የነበርከው ረሳው እንዴ? ትላንት ስትታመም ፈጣሪ እየጠራክ ነበረ። ወይኔ ፈጣሪ አድነኝ እኔ ወደ እምነቴ ተመልሼ استغفار እያልኩ ይሞት ይሻለኛል እያልክ ስታልቅስ ነበር። ዛሬ ምን ተፈጠረ እንዴ? ከአላህ ጋር ጫውታ የለም እኮ። አንተ እምነት አለክ። የአማራ ህዝቦች ማለት ነው። አንድ ነገር ልንገራችሁ። ወደ ክርስቲያን ስትመጡ ወደ እስልምናም ስትመጡ የእምነቱ ቦታ የሌለ ሰው ለእምነቱ ቦታ የሌለ ሰው የሰውን ቦታ የለም። ልንገራችሁ እንደ ሪሞት እንደፈለገ ነው የሚቀያየረው ማለት ነው። ሰው እምነቱን ጠንከር ብሎ ሲያዝ ነው ለሰው የሚጠቅመው ማለት ነው። የፈጣሪ ስራን የፈጣሪ ትእዛዝ እየሰራ ሰውም ትጠቅማለህ ብዬ አስባለሁ። አንተ ትላንት ኢድ እንደዚህ ስትደንስ እንደዚህ መሬቱን ስትረግጥ የነበረ ግን ከትላንት ወዲያ ስታለቅስ ነበር። እኔ እንደዚህ እየኖርኩ ሲሞት ምን ይዤ ነው የሚሞተው እያልክ ስትጮህ ነበር። ዛሬ ምን ተፈጠረ? ፈጣሪ ስላደነክ ነው እንዴ? ነገም ተመልሰ መታመም ይችላል። ፈጣሪ ሁሉም ነገር ማድረግ ይችላል። ነገ ብቻ እምነቴን ቀይሬያለሁ ወደ ክርስትና እንዳትል። ምክንያቱም ትናንት እኔ ወደ እምነቴን ተመልሼ አስተግፋር ሳልል በጥሩ መንገድ የፈጣሪን ትእዛዝ ሳልሰራ ይሞትኩ ነው ጭሁልኝ ወደ አላህ እያልክ ነበር። ዛሬ ግን ምን ተፈጠረ? እምነትህን እኮ ረስተሃል። እንደዚህ ከሴት ጋር የምትጨፍረው መሬት የምትረግጠው እንኳን በኢድ ቀን ብቻ ክርስቲያኑም አምተባሉ ሲደርስ እኮ ወደ ቤተ ክርስቲያን ሄዶ ፈጣሪህን ሲለምኑ ሲሰግዱ ነው የሚወሉት እንጂ እንደዚህ ስትረግጡ አይደለም የምትወሉት አይደል? ጥሩ እምነቱን ያዚ ሰው ክርስቲያንም ቢሆን ወደ ቤተ ክርስቲያን ሄዶ ሲሰግድና ጸሎት ሲያደርግ ነው የሚወሉት። ግን አንተ እንደዚህ መሬት ስትረግጥ መጠጡ እንዲታይ እንደዚህ ወደ መሬት አትቀርጸው መጠጡ እንዳይታይ እያልክ መሬት ስትረግጥ ነበር ትላንቱ ማለት ነው። በጣም ነው ያፈርኩበት። እንዴ ይሄ ልጅ እኮ እንደ እብድ ያደርገ የነበረ ልጅ ነው። ሱዳን ውስጥ እኮ እንደ እብድ ስትዞር ነበር። እኔ በደንብ ነው ማቅቅ እንዳይመስልብክ። እኔ በደንብ ነው ማቅቅ በደንብ ማለት ነው። ታናሽ ወንድምህን ፉሃዲን በደንብ አስጠንቅቄ ነው የምነግርክ ማን እንደሆንክና ከየት ልጅ እንደሆንክ ደግሞ በደንብ ነው ማቅቅ። የአበሳ ልጅ ነክ። ትላንት አንተ ልክ እንደ የተማረ ሰው እየሆንክ ብዙ ነገር ስታወራ ነበር። ስለ ፖለቲካ ምንም የማይገባኝ ነገር የለም። ተመለስ ወንድሜ። ነገ ሞት የማይቀር ነገር ነው። ነገ ሁላችንም እንሞታለን። ግን እምነታችን ረስተን እንደዚህ በኢድ ቀን እንኳን እምነቴን ሳታከብር
እንደዚህ ከክርስቲያኖቹ ጋር መሬት ስትረግጥ ነበር። ከክርስቲያን አትውል አላልኩም እኔ። እነሱ አመት በዓል ሲመጣ ጅማ ውስጥ አብረን ነው የምናከብረው። እነሱም የኛ እምነት የኛ አመት በዓል ሲመጣ ደግሞ የኛ ጋር ነው የሚያከብሩት። ግን ሁሉም በየመንገዱ ነው የምናከብረው። እስላሙም ልክ እንደ እስልምናው፣ ክርስቲያኑም ደግሞ ልክ እንደ ክርስቲያናው ማለት ነው። እኛ ቡና ሄደን ቡና ምናምን ስንጠጣ የኛ ክብር ሲሉ አንድም ዘፋኝ አይከፍቱም። መዝሙር ራሱ እንኳን እኛ ቡና ጠጥተን የሚበላ ነገር በልተን ወደ ቤታችን ከተመለሰ በኋላ ነው እነሱ የፈለጉትን ነገር የሚከፍቱና የሚጫወቱት ማለት ነው። የአመት በዓሉን ቀን ማለት ነው። ሌላ ደግሞ ነገርክ የኛ ጊዜ ማለት የኛ ሀገር ሰላት ሲደርስ እነሱ የሆነ ሙዚቃም ቢሆን የፈለገ ነገር ክፍት ከሆነ ድምጹን ይቀንሳሉ። ለምን? እኛ ራሳችን ስላከበረን እነሱ ያከብሩናል ማለት ነው። አንተ ግን እንደዚህ ትላንት ያወራከውን በሙሉ ረስተክ የትላንትና ህመሙ ረስተን ዛሬ እዚህ ላይ እንደዚህ ስትጨፈር በጣም ነው ያዘንኩበት ማለት ነው። በጣም ማለት ነው በጣም ከምላችሁ በላይ። እኔ ስለ ፖለቲካ አይደለሁም። አማራ ጋር አታውራ አላልኩም። የክርስቲያኖች ጋር አመትባል አታሳልፍ እያልኩ አይደለም። ምክንያቱም በደንብ የአማርኛ ፈፍሬት አድርጌ ማውራት ስለማልችል ላይገባችሁ ይችላል። እኔ ያልኩት አንተ ትላንት ፈጣሪ ሆይ እኔ 30 ሰግድ ጾም በትክክል ሳልጾም ጸሎት ሳላደርግ አትወስደኝ አሃድነኝ እኔ ወደ አንተ እመልሳለሁ እያልክ ስታለቅስ ነበረ። ዛሬ ምን ተፈጠረ? አንተ ቆይ ህመም እኮ ስንት ሰው ነው የሞተው? ስንት ህፃን ልጆች ነው የሞተው በዚህ በሽታ? ስንት ሰው ነው እየሰቃየ ያለው? አንተ ግን ፈጣሪ ዱዓችን ሰምቶ እኔ ወደ ቪዲዮ ገባና ይኸው እንዴት እንዳለቀስኩ እንዴት አልቅሼ እባካችሁ ይሄ ልጅ ነው ገና ህፃን ልጅ ነው የሱ ነገር አትስሙ ዱዓ አርጉለት ጸሎት አርጉለት እያልኩ ሲያለቅስ ነበር። ሄደን ነው ይኸው ወደ ኋላ ተመለስና ይሄንን ቪዲዮ የዩቲዩብ ውስጥ ሊንክ ውስጥ ገባና ይኸው ልክ እንደ ወንድሜ ልክ እንደ ታናሽ ወንድሜ እያለቀሱት ነበር። ብዙ ሰው ነበሩ ሚዲያ ላይ የሌሉ ሰዎች ራሱ አንተን ህመም ልክ እንደ ህመሙ እየተሰማን ነበር። ግን ዛሬ አንተ ፈጣሪን ከለ አላህን ከለ እንደዚህ የሌላ ቀንን ታው ይሄንን ታው ግን በሂድ ቀን እስትግፋር ሳትል ምንም ሳትል በጨፈራ እዚህ ላይ መቴ መሬት ስትረግጥ ነበር። ታው ወንድሜ አዋጣም። ሁሉም ነገር በእምነታችን የሚነካ ከሆነ አያምርም፣ አልተሳካም፣ አይሳካም ማለት ነው። ስለዚህ ወደ እምነቴን ተመለስ። ክርስቲያን ጓደኛ ቢኖርክ የክርስቲያን ጋር ብትወልም እምነቴን ማክበር ይችላል እኮ። እነሱ እኮ አንድ ቀን እኔ ይሄንን እውነቱን እንድትናገሩ ፈልጋለሁ። መንዙማ የተከፈተ ነው የኛ ጋር መንዙማን ዘምሩ ስንላችሁ እሺ ይላሉ እንዴ? እሺ አይሉም እንዴ? እምነቱን በጣም እኔ በዚህ በኩል በክርስቲያኖቹን በጣም ነው ማደንቃችሁ። ምክንያቱም በአመት በዓል ቀን እንደዚህ ሲረግጡ አይቼ አላቅም። አንተ ግን ገረዶንክ ገረድ ታፍ ማለት ነው። አሌኪ በጣም ነው የተናደድኩት። አቡ ሙአዝ ጋር ሲታወራ ነበር እኮ ሙናፊቅ ነው እንዴ አንተ? ሙናፊቅ ብቻ ነው የአላህን ቃል የሚክዱት። ትላንት ያወሩትን ነገር የሚረሱት ወማ ያክደኡና ኢላ አንፉሰሁም እያለ ነው የሚያወራ ቁርአን ውስጥ ማለት ነው። ይሄንን ሱራ ገብቴ ብታነበው በጣም ጥሩ ነበር። ومن الناس من يقول آمنا بالله واليوم الآخر وما هم بمؤمنين يخادعون الله إن الذين آمنوا وما يكذبون إلا أنفسهم وما يشعرون እያለ ቁርአን ውስጥ ያወራል። ልክ እንዳንተ ሰው ማለት ነው። አንተ ምን ሆንክ አንተ እንዴ? ዛሬ እዚህ ላይ መሬት ላይ ስንረግጥም የፈለገ ነገር ብናደርግም ግን ነገ ወደ አላህ ማይዳችን አይቀርም። ይሄ ደግሞ ነገ ዛሬ እያለ አይደለም የሚመጣ ነገ ዛሬ አይደለም፣ በሰዓቱ በሰከንዱ ሊመጣ ይችላል። አንተ እንደዚህ ስትታማ ፈጣሪ ወይ አድንኝ እኔ ድኜ ቁርአን ቀርቼ ሰግጄ ወደ አላህ ተመልሼ ቢሞት ምንም አይመስለኝም እያልክ ነበር። ዛሬ ግን ምን ተፈጠረ?
ወንድሜ ፈጣሪ እኮ ነገም ዛሬም ትላንትም የነበረ ነገም የሚኖር ፈጣሪ ነው። በሰከንድና በከጠዋት የምናደርግ ነገር የሚያይ ፈጣሪ ነው ያለ። ያንተ ጓደኞች አታይም እንዴ? ክርስቲያኖች ጓደኞቻችን ማየት እንችላለን። እነሱ እንዴት እምነቱን እንደሚያከብሩት እኔ ልንገራችሁ ክርስቲያን ልጆች፣ የእምነቱ ቦታ የሌለ ሰው የማንም ሰው ቦታ የለህም። እመኑኝ፣ የእምነቱ ቦታ የሌለ ሰው የማንም ነገር ቦታ የለውም ማለት ነው። ይሄንን ወቁ። እኔ ክርስቲያን አልጠላም፣ ምክንያቱም ለኩም ዲነኩም ወሊየ ዲን እያለ ላተክረሀ ፊዲን እያለ አላህ ስንት ምክር ሰጥቶናል። እኛ ተከባብረን እነሱም በዲናቸው እኛም በዲናችን መኖር እንችላለን። አመት በዓል ራሱ አብረን የምናከብርና አብረን የምናሳልፍ በየራሳችን በየእምነታችን እነሱም እምነታቸው ሲሆኑ ቡና ጠጥተን እንኳን አደረሳችሁ እያለን ገብተን እንወጣለን ማለት ባህላችን ስለሆነ ሁላችንም ተከባብረን ነው የምንኖረው። ግን በኢድ ቀን እንደዚህ ወጥተን እስክታይ የወረደን የምንኖር ከሆነ ክርስቲያንም አይደለም ሙስሊምም አይደለም ማለት ነው። ገባህ አይደል? አንተ ታዛር እዚህ ላይ ወጥተህ ስለ ኦሮሞ ልጆች እንደዚህ በዘይት የሚቃጠሉ ልጆችን ስታወራ ዝም እያልክ ነው። ዝም ብለን ነው ሁላችንም የፈጣሪ ስራ ነው እያለን ዝም ብለን ተቀምጠናል። አንተ ግን ስንትና ስንት እያወራክ ነበር። ገባህ አይደል? ትላንት ስትታመም ግን ጠላታችንና አንተ ጠላትና ሁላችንም ወዳጃችን ሁሉም ሰው አብሮ ሲያለቅስ ነበር። ግን አንድ ነገር ብቻ ነው የምነግርህ። ፈጣሪ ከዚህ ባህር ውስጥ አሳልፎ ግዛ የደረሰክ ፈጣሪ ተመልሶ መታመምን ትችላለህ። ገባህ አይደል? አንተ ስንታመም ብቻ ነው እንዴ ፈጣሪ የምንነሳው? እንደዚህ ከሆነማ ችግር ነው እንዴ? ደስታ ስንሆን ፈጣሪን ስራ ደረስተን ስንቸገር ብቻ ነው እንዴ ወደ አላህ የምንጮኸው? ዛሬ ጥሩ ነገር ስትሰራ ነው ወደ አላህ ነገ የምትጮኸው። ጩኸታችን የምንሰማ እኛ ጥሩ ሰው ስንሆን ነው። ግን እንደዚህ አትባረክ። እንደዚህ ስትሆን እናቴ ሱዳን ውስጥ እየቀመጠች የሰው ቱራብ እያጸዳች ነው አይደል? ቢራ ገዝተህ ከምትጠጣ ለሷ ብትልቅ ጥሩ ነበረ። ከሰው ገረድነት ብታወጣ ጥሩ ነበረ። በደንብ የምትሰማኝ ይገባኛል። አንተም ያንተ የመሰሉ ውሾችና አንተን እንድትሰሙ ስለፈለኩ ነው እንደዚህ በአማርኛ ያወራሁት ማለት ነው። ተሰባብረን ቢሆን ግን አንተ ወደ ፈጣሪ ተመለስ። ሁሉም ነገር እዚህ ምድር ላይ ነው የሚቀረው። ነገ ያንተ ስራና ራስክ የብቻክ መሬት ውስጥ ነው የምትቀመጠው። ሁላችንም እዚህ ምድር ላይ አንቀርም። ሁላችንም መሞታችን አይቀርም። ሁላችንም እንሞታለን። በየሰከንዱ በየሰዓቱ የምንሰራበት ስራ እንጠየቃለን። መጠየቃችን አይቀርም። እንደዚህ ስለ ፖለቲካ ከምታወራ ወደ ፈጣሪ ተመልሰ አንድ ሱራ ብትቀራ ይሻላል። በደንብ እዚህ ምድር ላይ የሚጠቅማል። ነገ ቀብር ውስጥ ጨለማ ውስጥ ብቻህን ስትቀብር ብቻህን ስትሆን ይረዳሃል። ስለዚህ ይሄን የተሰማኝን ስሜት ነው የነግራችሁ። ማለት ብዙ ሰው ነው የሚያየው አይደል? ጃፈርን ደግሞ ልክ እንደወንድሜ ነበር የሚያየው ማለት ነው። እንደዚህ በኮሜዲነቱ ምራምኑ ሲያጨባብር ምናምን ይሄ ችግር የለው። ግን በኢድ ቀን በእስትግፋር ቀን ኩጥባ ከምትቀጥም ብዙ ነገር እያለ ቁርአን የምትቀራ እያለ ቲቪ ከፍቴ ደግሞ ምን ሰጥተኝ የሆነ ነገር ዳህዋ መሰማ ከሆነ ጥሩ ነበር። ግን እንደዚህ ቢራ ገዝቴ ከሰው የምትደብቀው ነገር ምንድነው? መጠጡ እንዳይታይ ወደ መሬት አትቀርጽም እያልክ ነበር። ሱብሃነከ ያ ረቢ ከነጻለዋንን ሲንጀሩን ገቡ ጠጌሳ ፋንኮስ እንዱባችሁ እንደንዴ ዳወሳ ገጠሪ ከሰደለቴ ጉደቴኒ ዳወሳ የቹዋይ ከተማ ጉዳ ወይ ሚቲ ከነራ ካፋና ኦሮሞ ስልካ በዱሲ ጎዴ አፋንጀራቲን ለፈለፋ ወልቱ ጉያ በሪ ተቆን ነው ጂጌት ያፈተሙ ጌስ ረቢኒ ስመቲ ከሌሰ ያ ረቢ አፊያ ኮቲና ዴቢሲ ሰላቴ ቶባ ጀዴቲን ረቢን ከዳጅቻ ቱርቴ ቡሪ ሰራሲስ መሰለዱ ጅራ ሐረደ ገቴ ከነት ዴቢቴ ሲሰነት ሲዴብሱ ደንዳ ረቢ ሲገለ
kanuma qofan dubbachuu dhufee ijoollee keenyaa footunaa jedha. Afaanis narraan eegdee narraan bariin cabsiyaasee na aarsee biddatu natti qabate yaa nagaatti naa tura fayyaa taa'uraa bulaas ni jedha. Assalaamu alaikum warahmatullahi wabarakatuh.